በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ጾም ሁለተኛ ሳምንት ቅድስት። ሰላም፣ እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ስለ ዐቢይ ጾም ሁለተኛ ሳምንት ስለ ቅድስት እናወራለን። ቅድስት የዘይቤው ፍቺ የተቀደሰች፣ የተለየች ማለት ነው። ነገር ግን ምስጢራዊ መልእክቱ ከዚህም ያልፋል። መድኃኒታችን ኢየሱስ ክርስቶስ የምስጢረ አድኅኖት ታላላቅ ሥራውን ለመጀመር በገዳመ ቆሮንጦስ ገብቶ ከቆመ ሳያርፍ ከዘረጋ ሳያጥፍ የጾማትን የ40 ቀንና ሌሊት ልዩ የሆነችና ክብርት ጾም የምትጀመርበት ሁለተኛ ሳምንት ነው። ይህች ቅድስት ሰንበት ስያሜዋን ያገኘችው ከታላቁ ኢትዮጵያዊ የዜማ ሊቅ ቅዱስ ያሬድ ነው። ከዋዜማው ጀምሮ ስለ ዕለተ ሰንበት ቅድስና ይዘመራል። ቤተ ክርስቲያንም ልጆቿን ስለ ቅድስና ታስተምራለች። ቅዱስ ማለት ልዩ፣ ክቡር ማለት ነው። እግዚአብሔር አምላካችን በባህሪው ቅዱስ ነው። መጻሕፍትም ቅዱስ 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 እያሉ ይመሰክሩለታል። እኛም በየዕለቱ ስምህ ይቀደስ እንለዋለን። የቅድስና ሁሉ ምንጭ እርሱ ብቻ ስለሆነ እግዚአብሔር ቅዱስ ስለሆነ በመልኩና በምሳሌው የፈጠረን እኛም ቅዱሳን እንድንሆን ይፈልጋል። ቅዱስ ጴጥሮስ እኔ ቅዱስ ነኝ ቅዱሳን ሁኑ ብሎ እንዳስተማረን ፈጣሪ ካለመኖር ወደ መኖር ያመጣን ለውርደት ሳይሆን ለክብር፣ ለርኩሰት ሳይሆን ለቅድስና፣ ለሞት ሳይሆን ለሕይወት ነው። ነገር ግን የቀደመው አዳም አታድርግ የተባለውን በማድረግ በከይሲ ዲያብሎስ ምክር ተዋረደ፣ የሞት ሞትም ተፈረደበት። ክፉ ፍቶታትም የሚያሸንፉት የኀጢአት ባሪያ ሆነ። ዳሩ ግን በማይለወጥ ፍቅር ወደደን። እግዚአብሔር ጠፍተን እንድንቀር አልተወንም። ዘመኑም ሲደርስ በተዋህዶ ሰው ሆነ። የተዋረደ ሥጋችንን አከበረ፣ በከበረ ደሙ ዋጀን። በውሃ ጥምቀትና በቃሉ ቤተ ክርስቲያንን ቀደሳት፣ አነጻትም። ከእንግዲህ የራሳችን አይደለንም። ኀጢአትን በዚህ በሚሞት ሥጋችን ልናነግሥባት አይገባንም። ታዲያ እግዚአብሔር ደስ ብሎት የሚቀበለውን ሕይወት ለመኖር እንዴት እንመላለስ? ሐዋርያው ቅዱስ ያዕቆብ እንዲህ ይላል፣ ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌሏቸውን ልጆች ባልቴቶችንም በችግራቸው መጠየቅ፣ በዓለምም ከሚገኝ ርኩሰት ሰውነትን መጠበቅ ነው። ሰውነታችንን ከሥጋ ሥራዎች፣ ከዝሙት፣ ከርኩሰት፣ ከመጣላት፣ ከኩራት፣ ከቅናት፣ ከቁጣና ከምቀኝነት መጠበቅ አለብን። በምትኩ የመንፈስ ፍሬዎችን ልናፈራ ይገባናል። እነርሱም ፍቅር፣ ደስታ፣ ሰላም፣ ትዕግሥት፣ መጽዋት፣ ቸርነት፣ እምነት፣ ገርነት እና ንጽሕና ናቸው። በሕይወት የሚኖሩት ስለ እነርሱ ቤዛ ሆኖ ለሞተውና ለተነሳው እንጂ ወደፊት ለራሳቸው የሚኖሩ እንዳይሆኑ እርሱ ስለ ሁሉ ቤዛ ሆኖ ሞተ ተብሎ እንደተጻፈ በሕይወታችን ሁሉ ፍቃዱን በመፈጸም በቅድስና እንኑር። የዐቢይ ጾም የንስሐ የመታደስ እና
ወደ አምላካችን የመመለሻ ጊዜ ነው። አምላካችን ማስተዋሉን ያድለን። በመጨረሻም ይህ የአብይ ጾም ሁለተኛ ሳምንት ቅድስትን ስናስብ መንፈሳዊ ፍሬዎችን በማፍራት እንድናሳልፍ እመኛለሁ። ይህን ቪዲዮ ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አጋሩ። ሐሳባችሁንም በኮሜንት ብታካፍሉኝ ደስ ይለኛል። ለቻናሌም አዲስ ከሆናችሁ ሰብስክራይብ ያድርጉ። በፍቃዱ ነበርኩ። ጾሙ የበረከት እና የቅድስና ጾም ይሁንላችሁ። ቸርን ሰንብት።